ያሳየኛል ያን ሁሉ መከራ። በኃጢአት ወድቄ በምሕረት ብነሳ አስታዋሽ በዛ የሚለኝ አትርሳ። ሳልቫጅን ገዝቼ ለብሼ ስወጣ ያለው መስላለሁ ምንም ማላጣ። ከቤቴ ገብቼ የምበለው ሳጣ ራሴን ጠላሁት ባመጣሁት ጣጣ። አትስከር እንዳልል ነበርኩበት እኔ ጨዋነኝ እንዳልል ያውቀኛል ወገኔ። አሁን ተረዳውኝ ሰው የለኝ ከጎኔ አትፍራ ይሎኛል ቀንም በፀሐዩ ብቻዬን መቆሜን መፍራቴን እያዩ። ግዛቴን አመዴን በቅባት ወልውዬ ወጣው አደባባይ ደስ ያለው መስዬ። ትናንት እንዲህ ሳልወድቅ ሳልሆን መተረቻ ይፈልጉኝ ነበር ሊያገኙኝ ለብቻ። ትናንት የረሳሁት በሰው የለወጥኩት ሰው ሲጥለኝ መጣ በደሉን ረስቶት። እግዚአብሔር የጣለውን እግዚአብሔር ያነሰዋል እንደ ሰዎች ሳይሆን ሰምቻለሁ ሲባል። የኔ ወድቆ መቅረት ደስ ያሰኘ ካለህ እኔም እነሳለሁ አንተም ተረኛ ነህ። አትፍረድ እያሉ ሰባኪው ሲሰብኩ ሰባኪው ቢናገሩ ምን አለ ይፈርዳል ብለው ምናልኝ። በሰዎች የምትፈርዱ እባካችሁ እባካችሁ በሰው ህይወት ገብታችሁ የምትፈጠብጡ እባካችሁ እባካችሁ ተማሩ። ከእነሱ ጋር አይደለም የምትጣሉት ከእግዚአብሔር ጋር ነው የምትጣሉት። ይፈረድባችኋል። ክብር ምስጋና ይገባችኋል አዳኞቹ። በስተመጨረሻም ለንግስቷ የሚሆን የልደቷ አጭር የስነ ጽሑፍ ግጥም። መቼም የማረሰው በልቤ ላይ ያለ ልዩ የምለው ቀን በዛሬ ዕለት ዋለ። እንኳንም ተወለድሽ እንኳን አደረሰሽ ይህን ታላቅ ልደት ለማክበር አበቃሽ። ዛሬ አንቺ ቀን ነው ከሁሉም የሚልቅ ደስ ብሎሽ ይለፍ በልኝ ፍልቅልቅ። የዘውትር ህልምሽ ያሰብሽው ተሳክቶ የዘውትር ህልምሽ ያሰብሽው ተሳክቶ አንዳች ሳይጎልብሽ ሁሉ ነገር ሞልቶ አመታት እንዲያልፉ እመኝልሻለሁ። ደስታሽ ደስታዬ ነው ውዴ እወድሻለሁ። እድሜና ጤናሽን ጨምሮ ያብዛልሽ። ዘላለም ኑርልኝ ደስተኛ ሰው ሁነሽ። አምላክ ስለሰጠን አንቺን የመሰለ ማን አለ ልክ እንደኛ እጅግ የታደለ። እንዳይኔ ምሳሳሽ የማይሽ በስስት ዛሬ ልደትሽ ነው ውዴ መልካም ልደት። አመሰግናለሁ። የኔ እናት የኔ ቆንጆ ህይወት አይቼሽ አውቃለሁ፣ ግን እንደዚህ የዝን ያክል አልጠበቁሽም ነበር እና የኔ ወርቅ እህት በጣም እጅግ በጣም ነው የማመሰግነው። ክበርልኝ። እግዚአብሔርን ቃል የለኝም። የተናገርሻቸው ነገሮች መሬት የሚወድቁ አይደሉም፣ ሁሉም ፍሬ ያላቸው እና አመሰግናለሁ የኔ እናት። ቁመሽ እናይሻለን ላልሽው ከእግዚአብሔር ጋር ቁም ያሳያችኋለሁ እና ማመስገን ብዙ አልችልበትም። ጋይሶችዬ ሁላችሁንም አዳኞቹ ማርያምን ጀስት እንደዚህ ነው ብዬ መግለጽ አልችልም። አሁን ላይ ለምታሳዩኝ ፍቅር በጣም አመሰግናለሁ። በጣም ወዳችኋለሁ። ሌላ ምን የምለው ነገር የለም። ወዳችኋለሁ ብቻ። ብዙ ባትናገሩም ፊዚካሊ እኔ እረዳለሁ። ፊዚካሊ ስለማነባችሁ ችግር የለም። እንደዚህ ሰውን አንብቦ የመረዳት ትንሽ እና አትጨነቁ፣ ይገባኛል። ሳታውቁኝ አይደል የምወዳችሁ፣ ሳታውቁኝ አይደል የማከብራችሁ፣ ሳታውቁኝ ነው የማውቃችሁ። እና ይሄ ደግሞ የማረግበት ምክንያት ምንድን ነው? አይቼ ስለማነባችሁ፣ ስለምረዳችሁ፣ ህይወት ስላስተማረችኝ ነው። ተምሬ አይደለም፣ አውቄ አይደለም፣ ወይ ትልቅ ሰው ሁኜ አይደለም። የሁላችሁ ታናሽ ነኝ። በትንሽ አመት ነው። እኔ አንድ ወንድ ልጅ አለኝ እና እሱንም በአቤኔ ስር ነው ማሳድገው። እሱን እያሳየው የእሱን ቪዲዮ እያሳየው ማለት ነው። እና ህይወት ካስተማረችኝ ተምሬ ነው እንጂ ታላቃችሁ የማደል እኔ ታናሽ እህታችሁ ነኝ። እና ምንም አትበሉ፣ አትቸገሩ፣ አትጨነቁ። እንደዚህ ፊዚካሊ ስለምረዳችሁ ምንም ጣጣ የለም። እኛ የምንፈልገው የእናንተን ደስታ፣ የእናንተን ሰላም፣ የእናንተን ፍቅር ብቻ፣ የእናንተን ሳቅ ብቻ። ሌላ ምንም አንፈልግም። አታስቡ። ጠላት በመጣበት ልክ ይኬድበታል። ምከረው ምከረው፣ እምቢ ካለ መከራ ይምከረው ይላል እና እንግዲህ እንመክራለን፣ እንታገሳለን። ከመጡ ወስነው ከመጡብን ግን ጠላት በመጣበት ልክ መኬዱ አይቀርም። ግን እኛ እንታገሳለን፣ እንመክራለን።
በቃ ለማስተማር ሁሉ ምንም ነገር ሳይበግራችሁ ማለት ነው። እና ስለ እናንተ ቃል የለኝም። እኔ ግምጃዬን ከድሮ ጀምሬ ባውቃትም በወዳትም ከሱ አስፈልጬ ግን የምወዳችሁ አዳኞቹ የምርት ላይ ያላችሁ ስለ እናንተ ቃል የለኝም ስለ እናንተ። እንዲሁም ደግሞ ውድ ወንድማችን አቤኒ በእውነት ምንም ነገር ሳይበግርህ ከዘመኑ ወጣት ትለያለህ። ቁም ነገር ነው ማወራ፣ ሁላችሁም ልብ በሉ ማለት ነው። እና ትለያለህ እውነት በቃ ማንም ፈርቶ ማይገባበት ህይወት ውስጥ ግን በራሴ እይታ በራሴ አመለካከት በቃ ህይወትን ሳትሳሳ በቃ ሁሉን ነገር መስዋዕት አድርገህ ጊዜህን ስራህን ሁላ ወደ ኋላ ትተህ ከእህታችን ጎን ስለሆንክ እጅግ አድርገን በልዑል እግዚአብሔር ስም እናመሰግናለን። ስላንተ ቃል የለንም። አንተ ከማንም ከምንም ጋር የምትወዳደር ልጅ አይደለህም። ከዚህ በላይ ደግሞ ከእናንተ በጣም ብዙ እንጠብቃለን። እኛ ብቻ ሳንሆን ተተኪ የሚሆኑ ትውልዶች ከኛ ኋላ ለሚመጡት ራሱ ብዙ ትምህርት ነው የሰጣችሁ። ብዙ ነገሮችን አሳይተናል በእናንተ እህታችን ግምጃዬ በስደትም ዓለምም ላሉ እህቶችም እንዲሁም አጠቃላይ ለሴቶች ትልቅ የህይወት ምክርን፣ ትልቅ ጥንካሬን፣ ትልቅ ጥበብን አስተምራለች። እንዲሁም ደግሞ አቤኒ እውነት ከዘመኑ ወጣት የሌለ እጅግ የምትለይ ምርጥ ወንድማችን፣ ክብርና ምስጋና ይገባሃል። እጅግ እናመሰግናለን። ፈጣሪ ይሄን እዚህ ያደረሳችሁ ይክበር ይመስገን። ስለ ሁሉም ነገር ከሁሉ አስቀድሞ ይሄን ያደረገ አምላክ የተመሰገነ ይሁን። እግዚአብሔር ነገሮቹን ሲያበላሽ አንድ ነገር አስተካክሎ ነው። ያለምንም ምክንያት እግዚአብሔር ነገሮቹን አያበላሽም። እግዚአብሔር ያነሳውን ሰው ሊጥለው አይችልም። እና ከእናንተ የተረዳሁት ነገር መገፋት፣ በቃ ከምንም በላይ መገፋት መልካም እንደሆነ ከመግፋት ይልቅ መገፋት የተሻለ ነው። በቃ መልካም መሆን፣ ፍቅርን ሰጥቶ መገፋት እንዳለብን ሁሉ ተምሬያለሁ። እውነቴን ነው የምላችሁ። በተለይ በግምጃዬ በጣም እኔ ህይወትን ሞክሬያለሁ። አንድ ልጅም አለኝ። ግን በቃ በፊት ከነበረኝና እሷን ካወቅኩበት ታይም ጀምሬ የነበረኝ የህይወት ስታንዳርድ በጣም ይለያል። ልዩነት አለው። በጣም ተለውጬበታለሁ። በጣም ተቀይርበታለሁ። እኔ ከአዳኞቹ ጋር እተዋወቃለሁ። ፋሚሊን ያን እኔ ቤት ቲክቶክ ላይ ብዙ እንደነሱ አልፖስታትም፣ ግን ከልቤ ነው የምወዳት እና ብዙ እህቶችን ቀይረሻል፣ ብዙ እህቶችን አስተምረሻል። እኛም ደግሞ ለነገ እህቶቻችን ለነገ ልጆቻችን ምንም ማስተማር፣ ፍቅርን ማስተማር፣ መገፋትን ማስተማር፣ ቅንነትን ማስተማር፣ ፍቅር መስጠትን ማስተማር አስተምረሽናል እና እጅግ ነው የምንወዳችሁ፣ እጅግ ነው የምናመሰግናችሁ። ስለሆነ ግን አንዲት አጠር ያለች ይህን እድል የሰጠኝ አምላክ ይክበር ይመስገንና ለአቤኒ የምትሆን አዘጋጅቻለሁ። እንዲሁም ቀን በስኖ ቤት ላቀርብ ብዬ በሷ ቤት ይሻላል ሲሉኝ እሺ ብዬ ተቀበልኩ ትዕዛዜን እና ትንሽ አጠር ያለች ግጥም አቀርባለሁ። ቀሪ ዘመናችሁ የሰላም የአንድነት የፍቅር ይሆንላችሁ። ከዚህ በላይ ደግሞ ህብረተሰቡን ፍቅር የምታስተምሩ፣ ህብረተሰቡን የምትመክሩ፣ ለተቸገሩ የምትደርሱ ያድርጋችሁ። የዛሬ ዓመት 3 ሆናችሁ እንድትመጡ ያድርጋችሁ። ሰላማችሁ ይብዛ። በቃ የክርስቶስ ፍቅር ይብዛላችሁ። ማርያምን ከጎለጎታ እስከ ቀራኒዮ ለሰው ልጆች ፍቅር ብሎ የተሰቃየው አምላክ ፍቅራችሁን ያብዛላችሁ፣ አይለያችሁ። ሰላማችሁ ብዝት ይበልልኝ። ምቀኛችሁን ክፉ አድርጋቸው አልልም። እኔ ሁሌ በጸሎት ለልጄ ስጸልይ አስባችኋለሁ። ሀቅ ነው፣ ጨለማ ነው። ክርስቶስን ነው የምላችሁና በቃ እኔ እንጃ ምን እንደምል አላውቅም። እኔ ለጠላቶቻችሁ ክፉን አልመኝም። ልቦና ስጣቸው፣ ከእነሱ አስተምራቸው። ለምን ክፉዎችም ደግሞ የሚኖሩለት እስከ ክፋታቸው የሚኖሩለት ሰው ስላለ ልቦና ይስጣቸው፣ እንደ በረዶ ያቀዝቅዝላችሁ። ከእናንተ ህይወት ተምረው ለሰው ልጆች መልካምን እንዲያረጉ በቸርነቱ ይርዳቸው። መቼስ ለክርስቶስ የሚሳነው ነገር የለም። ሁሉን የሚችል አምላክ ስለሆነ መንገዳቸውን ያስዛቸው፣ ልቦና ይስጣቸው። ሌላ ምንም አልልም። ሁላችሁም ደግሞ ከነሱ ተምራችሁ ለሰው ልጆች ቅን ሁኑ። በቃ አሁን ከግምጃዬ እስኪ ተማሩ። በቃ ጥሩ መሆን ምን አይነት ስጦታ ከእግዚአብሔር ከሰው አትጠብቁ። በቃ መልካም ሰርታችሁ ከሰው አትጠብቁ፣ ከፈጣሪ ጠብቁ፣ ከክርስቶስ ጠብቁ። ሰው ያየናል ብላችሁ